ብዙ ጊዜ እንደምን አላችሁ? ይህ ከ6 ወር በፊት የነበረኝ ፊዚካል ነው። ይህ ደግሞ አሁን ላይ ፊዚካል ነው። እንዴት አያችሁት ልዩነቱ? አይኑ በጣም አሁን ላይ ጃክድ ወይም ደግሞ ግብዳ የሚባል ሰው እንዳልሆንኩኝ፣ ነገር ግን ትናንት ከነበርኩበት በጣም ነው የሚሻለው። ፎቶ የምትወስድ 39 ኪሎ ግራም ነበርኩኝ። በጣም ትንሽ ኪሎ ነው። ይሄ ደግሞ 54 ኪሎ ነው ማለት ነው። በዚህ ቪዲዮ እንዴት ከ39 ኪሎ ወደ 54 ኪሎ እንደገባው እነግራችኋለሁ ማለት ነው። ይህ ቪዲዮ እንደሚጠቅማችሁ ስለማልጠራጠር ቪዲዮን ላይክ በማድረግ ጀምሩት። አንደኛ መመገብ ያለባችሁ ለሰውነታችሁ የሚጠቅሙ ፕሮቲኖችን ምናምን ነው። ሰውነታችሁን ደግሞ እናንተ ይህን ቪዲዮ የምታዩት በልክ ላይ ወይ ደግሞ ሰውነታችሁን መገንባት ላይ ስለሆነ መመገብ ያለባችሁ አሪፍ ፕሮቲን ልታገኙባቸው የምትችሏቸው እና ምግቦች እንደ ለውዝ፣ ስጋ፣ የተለያዩ ጥራጥሬዎችም አሉ፣ ሙዝ፣ አቮካዶ የመሳሰሉ ምግቦችን መመገብ ትችላላችሁ። ፕላስ 70% የምትመገቡት ምግብ 30% ደግሞ የምትሰሩት ስፖርት ነው። ያያችሁ ስክሪን ላይ አስገብቼላችኋለሁ ፎቶን። ቴሌግራም ቻናል ደግሞ መመገብ ያሉባቸውን አሪፍ የምላቸው ምግቦች አስቀምጬላችኋለሁ ዲቴል፣ እዛ ላይ ገብታችሁ መመልከት ትችላላችሁ። አሁን ወደ ሁለተኛው እንሂድ። ሁለተኛ ወርክአውት ፕላን። ጂም ከጀመርኩ በኋላ ብሶ ቢመክረኝ ብዬ የማስበው ወርክአውት ፕላን ቢሰጠኝ ወይ ደግሞ ቢያወጣልኝ ብዬ የምን ነበር። ምክንያቱም ያለ ወርክአውት ፕላን በጣም ብዙ ጊዜ ሰርቻለሁ። ያ ደግሞ በጣም እንድጎዳ አድርጎኛል። ኢቨን ለአንድ ለሁለቱ ራሱ ያለ ወርክአውት ፕላን ስለሰራው የሆነ ያክል እንድዘገይ አድርጎኛል ወደኋላ። ዛሬ ባይሴፕስ ካለው ነገ ደግሞ ቸስት፣ ከዛ በኋላ ሾልደር፣ ባክ ምናምን እያልኩኝ በቃ ዝም ብዬ ነበር በዘፈቀደ የምሰራው ማለት ነው። ያ ደግሞ በጣም እንዲዘገይ አድርጎታል። እናንተም እንደኔ መሆን ካልፈለጋችሁ ቴሌግራም ቻናል ላይ ያስቀምጥኩላችሁ አሪፍ 2-3 ወርክአውት ፕላን አላችሁ። እነዛን ወርክአውት ፕላን መከተል ትችላላችሁ። እንዲሁም ደግሞ ጀማሪ ከሆናችሁ ሳምንት ከ4 እስከ 5 ቀን ምናምን ብትሰሩ ይመከራል። 6 ቀን ምናምን ባቃው በጣም አሪፍ ነው። የመጀመሪያው ወር 2 ወር አካባቢ ማለት ነው። ምክንያቱም በሳምንት 4 እና 5 ቀን መግባት ያለባችሁ እናንተ አዲስ ናችሁ፣ ጡንቻችሁ አዲስ ነው። ይህን ነገር ከዚህ ፊት ፊል አድርጎ ሳያውቅ ወይ ደግሞ ተሰምቶትም ስለማያውቅ ሲሰሩበት ምናምን በጣም ሊከብዶት ይችላል። በርኖት የምታደርጉ ስለምችሉ አስጠልቷችሁም ልታቆሙ ስለምችሉ ሳምንት ከ4 እስከ 5 ቀን ብትገቡ አሪፍ ነው። ለእናንተም ደግሞ የሚሆነው አሪፍ ወርክአውት ፕላን አስቀምጬላችኋለሁ። እንዲሁም ደግሞ ጂም ላይ ከ2 እና ከ3 ወር በላይ ሆናችሁም እዛ ላይ ወርክአውት ፕላን ስላስቀምጥኩላችሁ እሱን ወርክአውት ፕላን በመመልከት መከተል ትችላላችሁ። ጡንቻችንን የሚያሳድግ የቱ ነው የሚል በጣም ብዙ ጥያቄ አለ። በቀላል ክብደት መስራት ነው ወይስ ደግሞ በከባድ ክብደት መስራት? እስቲ እሱን ትንሽ አንድ ቀማማሙላ ጊዜ ልመልስላችሁ። በቀላል ክብደት በምትሰሩ ሰዓት ብዙ ድግሞች ትሰራላችሁ። እንዲሁም ደግሞ ጫናው ቀስ እያለ ይሰማችኋል ማለት ነው። በከባድ ክብደት ደግሞ በምትሰሩ ሰዓት 1-2 እንደሰራችሁ ጫናው ባይሴፕስ ላይ ከሆነ በጣም ጫና ይሰማችኋል። እኔ መክራችሁ በከባድም በቀላልም ሲሆን እናንተ ያላችሁበት መካከለኛ ሚድል በምትሉት ክብደት መሳፈል። አሁን ወደ ሶስተኛው እንሂድ። ሶስተኛ ሪካቨሪ ወይም ረፍት። ይህንን በደንብ እንድታዳምጡ እፈልጋለሁ። ምንም ፎከሳችሁን የሚነጣጠል ነገር ካለ አሁኑኑ አስወግዱት። ይህ ሶስተኛው በጣም ከምንም በላይ አስፈላጊ ነገር ነው። በልክል በምትሆኑበት ሰዓት የምትጠቁት ኢነርጂ ማነስ አለበት፣ የምታስገቡት ደግሞ መብለጥ አለበት ማለት ነው። በልክ ማለት ያው ሰውነት ግንባታ ውፍረት ላይ ማለት ነው። ለመወፈር በምትሰሩበት ሰዓት አሪፍ ቦዲ ቢልድ ለማድረግ እንዲሁም ደግሞ ከስሌ ደግሞ በምትሆኑበት ሰዓት በተቃራኒ የምታወጡት ኢነርጂ በደንብ መብለጥ ያለበት፣ የምታስገቡት ደግሞ ማነስ አለበት ማለት ነው። ለዛ እናንተ አሁን ላይ በልክ ሲዝን ላይ ከሆናችሁ ማድረግ ያለባችሁ የምትወጡት ኢነርጂ ማሳነስ አለባችሁ ማለት ነው። ለዛ ሪከቨር ደግሞ ይህ በጣም ወሳኝ ነገር ነው ከምግብ ቀጥሎ። የትኛውም ስራ ላይ ብትመለከቱ አንድ ሰው እረፍት ሳያደርግ ከሰራ በጣም ይደክማል፣ ይዝላል ምናምን የመሳሰሉ ነገሮች አሉ። ጂም ላይም ደግሞ ተመሳሳይ ነው። እናንተ አንድ ጡንቻን ሳታሳርፉ በየጊዜው በምታሰሩ ሰዓት ያ ጡንቻ ምንም ቀንጭሮ ነው ቀንጭሮ ይቀራል። እነዛ ነገር ትሆናላችሁ ማለት ነው። ጡንቻችሁ እያደገ አይመጣም፣ ደግሞ በተቃራኒ ነው የምትሆኑት። ለዛ የምለቀላችሁ ወርክአውት ፕላን ላይ ሁሉንም ሰውነታችሁን የሚያሳርፍ ሪከቨሪ አለ። እንዲሁም ደግሞ እንዴት ሪከቨር እናድርግ ነው የብዙዎቻችሁ ጥያቄ። አሁንም እያሰባችሁት ያለ ጥያቄ ብዬ የማስበው እንዴት ሪከቨሪ እናደርጋለን ለሚለው በጣም ቀላል ነው። በቀን ከ8 እስከ 10 ሰዓት መተኛት፣ ጂም ውሃ ይዛችሁ ደግሞ መሄድ ይኖርባችኋል። ኤነርጂ እንዲሰጣችሁ ማድረግ አለባችሁ። ያው እዚህ ጋር አውቄ ነው ሪከቨሪ ውስጥ ያካተትኩት ይህንን ለመናገር ስለፈለግኩኝ ማለት ነው። ጂም ውሃ ይዛችሁ መሄድ ይኖርባችኋል። የምትመገቧቸውም አመጋገቦች ይወስናል። ጂም ከመግባታችሁ በፊት ቢያንስ አንድ ምግብ በሉ አሪፍ ነው። ሁሌ ቢሆንም ያው ካገኛችሁ ሁሌ ብሉ፣ ካላገኛችሁ ደግሞ አልፎ አልፎ በሚገዛ ሰዓት ወይ ደግሞ በሚገዙበት ሰዓት መብላት ይኖርባችኋል። ዛሬ ቪዲዮ ይህን ይመስል ነበረ። እኔ ቀጥታ ኮች እንዳደረጋችሁ የሚፈልጉ ሰዎች በዚህ ቴሌግራም አካውንት አናግሩኝ። ቴሌግራም ቻናል ላይም ስለማስቀምጥላችሁ ማናገር ትችላላችሁ ማለት ነው። ፕራይስ የተመጣጣኝ ነው። የማካትትላችሁም ኒውትሪሽን፣ ወርክአውት ፕላን ኤንድ ሪከቨሪ ነው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ፒስ አውት። ይመቻችሁ።